ስንጀምር ቢዝነስ ፕላን ላይ ራሱ እስካሁን ድረስ አለ በትንሹ የመጀመሪያው ቀን 200 ሰው ያለው ብዬ ነበር የመጀመሪያው ቀን 4 ሰው ያየን እንዳልኩ ትንሽ ኢንቨስትመንት ትንሽ ብር ስለነበረን ብዙም ካፒታል ስላልነበረን ስንጀምር ከመጀመሪያው ወር በኋላ ደሞዝ ለመክፈል ሁሉ ወርና ሼኪ ግራውንድ so actually ከናቴ ሄጄ ብር ተበድሬ ነው የሚቀጥለውን 2 ወር ሁሉ ብር ደሞዝ የከፈልኩት ከውጪ የሚመጡ እኔንም ጨምሮ ኢትዮጵያ ውስጥ ስንመጣ ለኢትዮጵያ ሴቪየር አይነት ነገር አድርገን አስበን ነው የምንመጣው አይደለም we're just one small piece of it so ራሳችንን ዝቅ ማድረግ አለብን ያንን መቀበል መቻል አለብን ስንመጣ ሊኖረን የሚችለው ሮል ትንሽ ሊሆን ይችላል ግን ታስ ትልቅ ኢምፓክት እንደዚህ አይነት አቲቲዩድ ይዘን በመጣበት ጊዜ አይ ቲንክ አገር ውስጥ ካለው ህብረተሰብ ጋር የመግባባት ችሎታችን ከፍ ይላል መስማማት እንችላለን ሁሉን አወቅኩ ማለት ጥሩ አይደለም ለዛ ተመልሶ የመሄድ ለዛ ሄጄ ሰርቼ ቢያቀተኝ ጥዬ መለሳለሁ ያንን መቁረጥ አለብን ሁለት እግር ዘርግተህ እዚህና እዚህ አይሰራም ቀደምት ያልከው እንትን ሰርታል ከባለቤቴ ጋራ ቤታችንን የሸጥንበት ምክንያት ዋናው ያ ነው ቤታችንን ከሸጥን እዛ ሄደን ወገባችንን አጥብቀን whatever it takes will make it so ከመጣ ሙሉን ገብተን መስራት አለበት እስከነ ፕሮብለሙ እስከነ ችግሩ ሁሉንም ታቀፈህ ይዘህ መሄድ መቻል አለበት ያንን ይዞ ከመጣ ማንንም ሰክሲድ ያደርጋል ሰላም መሪዎች የዛሬ ፓርትነራችን ማስተርካርድ ፋውንዴሽን ነው ማስተርካርድ ፋውንዴሽን ኢትዮጵያ ላይ ትልቅ ስራ እየሰራ ነው ያለው በ2030 ወደ 10 ሚሊዮን ስራዎች እንዲፈጠሩ እንቅስቃሴ እያደረገ ያለ ፋውንዴሽን ነው ከኛ ጋራም ይህን ስራ እየሰሩበት ያለው ምክንያት የስራ ፈጠራው ኢትዮጵያ ላይ እንዲስፋፋ መሪም ብዙ ስራ ፈጠራ ላይ ብዙ ኢንፎርሜሽን በመስጠት በማስተማር ላይ ይገኛል ሶ ከኛ ጋር አንድ ላይ ሆነው እየሰሩ ነው ያሉት ሰላም እንደናችሁ ይህ መሪ ፖድካስት ነው የዛሬ እንግዳችን ታምራት በቀለ ነው ታምራት በቀለ የኢንተርናሽናል ክሊኒካል ላቦራቶሪስ ባጭሩ ICL ፋውንደር ነው ICL በኢትዮጵያ በጣም ትልቅ የሚባል የላቦራቶሪ ሴንተር ነው እና እስካሁን 4 ሚሊዮን በላይ ፔሸንቶችን ትሪት አድርገዋል እና በአዲስ አበባና በክፍለ ሀገር ብዙ ከተሞች ላይ እየሰሩ ይገኛሉ ዛሬ ስለ ታምራት የኢንተርፕረነር ጆርኒው እና ኢትዮጵያ ሄልዝ ሴክተር ምን ይመስላል ነው የምናይ ይሆናል ኢንጆይ እንኳን በሰላም መጣ ሰላም ቆያችሁን ታንክ ዩ ታምራት እንኳን ደህና መጣ እንኳን ደህና ፈልጋለሁ እስቲ ከስቶሪ ብንጀምር ደስ ይለናል ብዙ ሰዎች ስለማያውቁ ማን ነው ታምራት well ታምራት በቀለ እባላለሁ አዲስ አበባ ነው ተወልጄ ያደግኩት አባቴ ድሮ የፖሊስ ምክትል አዛዥ ነበር ለብዙ ጊዜ ጀነራል በቀለ ይባላል እናቴ ሙዘር ሀረግ ሾላ ተወልጄ ያደግኩት ሴንት ጆሴፍ ነው ተማርኩት 16 አመት ሲሆነኝ 1983 ላይ ከካዝኖቼ ጋራ እድል አግኝተን ወደ አሜሪካን ሀገር ሄደን እዛ 2 አመት ሃይ ስኩል ጨረስን ከዛም ኮሌጅ እዛው አይዋ የሚባል ከተማ እዛው ስቴት ሲድ ራፒድስ እዛው ተማርኩ ቀጠልኩ ከዛም ስወጣ እድል አግኝቼ ላብ ኮርፕ የሚባል የላብ ካምፓኒ it's the second largest lab በዓለም ላይ ስራ አገኘሁኝ just outside Washington DC Herndon Virginia ውስጥ እንደ በላብ ቴክኒሻንነት ስራ ጀመርኩኝ 4 አመት በሌሊት ላብ ቴክኒሻን ሆኜ ቀጠልኩኝ ከዛም ሱፐርቫይዘር ሆኜ ለ4 አመት ሞር ሰራሁኝ ከዛ ዳይሬክተር ኦፍ ኦፕሬሽን ሆኜ ለባጠቃላይ 15 አመት ላብ ኮርፕ ሰራው ይሄ ሁሉ ያለ በልቤ ወደ ኢትዮጵያ ለማምጣት ፍላጎት ነበርኝ ግን በ1992 አባቴ ታመመና በእሱን ለመጠየቅ መጣው እንትን ሲል so ያን ጊዜ ወዲህ ከሆስፒታልም እንትን ወስደው ላቦራቶሪ ለመውሰድ በዛን ጊዜ አንድ ላቦራቶሪ ነበር የነበረው ከተማ ውስጥ ለሊት ተሰልፈህ ነው so ለሊት ተነስተን ተሰልፈን ሳየው ስትገባ ውስጡ
ሽንት ቤቱ ምናምን ሁሉ literally በሽታ ይዘህ ለመውጣት ነው እንጂ ለመዳን የምትሄድበት ቦታ አልነበረም እውነት ለመናገር በጣም ሰው አይሰድ ነው ለምንድን ነው አገር የገብቼን መስራት ማልችለው እዚሁ ፊልም ላይ የሰራውን ያለሁት በማለት በዛ ተነሳሳሁ እግዚአብሔር ብሎ በ2004 ጀምሮ አይሲኤልን ከፍቼ ወደ ኢትዮጵያ መጥቼ ለመስራት ችያለሁ ናይስ በጣም ሰው ያየኸውን ችግር ለመፍታት ነው ያኔ የጀመርከው ምን ይመስል ነበር መጀመሪያ ከአብሲት ጀምር የነበረው ከዛ ሙቭ ማድረግም ቤት እንደዚህ ሽጣን የመጣው ወደ ኋላ እንዳታይና እስኪ ከሱ ጀምረ አው በመጀመሪያ ለካምፓኒው ለመስራት እናንተን በጣም ረጅም ጊዜ ነው ፈጀብኝ ከ92 እስከ 2003 ድረስ actually የብር ስላልነበረኝ ገንዘብ ሬዝ ለማድረግ እየሞከርኩ ነበር በየቦታው የመጀመሪያ እድል አግኝቼ I believe 1996 ላይ መሰለኝ ከኢትዮጵያ ከኢንቨስትመንት ኦፊስ አሜሪካን ሀገር ተልከው ኢትዮጵያ ኢንቨስት እንዲያደርጉ ሰዎች እንዲመጡ ምናምን እንዳጋጣሚ ቤቴ አጠገብ ነበረ ሆል ተከራይተው እንትን ሲሉና ተነስቼ ሄድኩኝ ለመስማት ምንድነው ስል እዛ እንዳጋጣሚ የኦፔክ የአሜሪካን ኦቨርሲስ ፕራይቬት ኢንቨስትመንት ኮርፖሬሽን ይባላል የአሜሪካን ኢንቨስትመንት አርም ነው ከዛ የመጣ ሰውዬ ሪቻርድ ግሪንበርግ he was giving a speech ምን ለአሜሪካን ሲቲዝኖች ምን አይነት ፕሮግራም እንዳለ እንዴት አድርገው መርዳት እንደሚችሉ ብዙ ተናገረ ጠበቅኩኝና ከስብሰባው በኋላ ሄጄ ያናገርኩት እንዳጋጣሚ እኔ ብቻ ነበርኩ ያናገርኩት ማንንም ያናገረው የለም ቢሮዬን እናነጋገር አለኝ ሶ ከሱ ጋር ሄድኩኝ ቢሮ አናገርኩት በጣም ኢንተረስትድ ሆኖ ቢዝነስ ፕላን ጻፍና አምጣና እንነጋገር አለኝ ሶ ቢዝነስ ፕላንን ሰርቼ አዘጋጅቼ ሄድኩ they were excited so መነጋገር ስንጀምር እንዳጋጣሚ የኢትዮጵያ ኤርትራ ጦርነት ተጀመረ በዛ ምክንያት ሆልድ አደረጉት ግን we continued ከነሱ ጋር ዲስከሽን እና መጨረሻ ላይ ኮላተራል ጠየቁኝ ኮላተራል ማምጣት አለብን ለሎኑ እነሱም ያበድሩት እንደ ሜሪያት እንደ ኤክሶን ሞቢል አይነት ካምፓኒ ለትልልቅ ካምፓኒዎች ናቸውና በጣም ትንሽ ስለሆነ ኮላተራል አምጣ ምናምን አሉኝ ችግር መጣ ኮላተራል ፍለጋም ያልዞርኩበት ቦታ የለም እንትን ስንል ከዛ ሁለት ጓደኞቼን አንደኛው ዳንኤል ይባላል ጋናዊ ነው አብሮኝ ይሰራ ነበር ለረጅም ጊዜ አንደኛው ጥላይ አብሮ አደገ ጓደኛዬ እነሱ ሁለቱ ትንሽ ብር እኛ እንስጥህና በዛ ሞክራሉ እሱንም አይዲያ ይዤላቸው ሄድኩኝ ስቲል ኮላተራል ብዙ እንፈልጋለን አሉ I didn't give up so I kept pushing them መጨረሻ ላይ they said you know what በፕሮጀክቱ ስላመንበት ኮላተራሉንም ዌቭ እናደርግልሃለን ብሩንም እንካብለው ሰጡኝ so በዛ ብዙ አልነበርም በዚህ ባሁን $500,000 ነው ግን ብዙ ነገር ነው ያስጨመረልኛ እኔ በዛ ጊዜ ውስጥ ዌራውስ ተከራይተን ከያገሩ እየዞርን ላቦች የማይፈልጉትን እቃዎች ምናምን እየገዛው አጣራቅም ስለነበረ so ብዙን አልተቸገርንም በትንሽ ካፒታል ለመጀመር so በዛ ነው መተን የጀመርኩት እንትን ያለው of course እንጀምርም የራሱ ቻሌንጅ ነበረው በላብ ደረጃ በእንደዚህ አይነት ስታንዳርድ ኢትዮጵያ ውስጥ ስላልነበረ ላብ ስታንዳርድ እስከሚጻፍ መጀመሪያም even actually የኦፔክ ሎን ለኢትዮጵያ አልተፈቀደም ነበር ወይም ለኢትዮጵያ ቢፈቅዱም የኢትዮጵያ መንግስት አክሰፕት አላደረገው ነበር so ያ ሎን በፓርላመንት ገብቶ ራቲፋይድ መደረግ ነበረበት ያም ሁሉ ጊዜ ፈጀ so we are actually the Ethiopian lands and ጊዜ ሎን ጋራንቲ ወስዷል ኮፔክ in terms of ብድርኛ we are still the only one ከተበደርንም በኋላ ተዘጋ ለኢትዮጵያ ዘጉት በፖለቲካ ምክንያት አሁን I think ለመክፈት እየተሞከረ ነው እንትን ሲሉ ውጭ ላለ ሰው ትልቅ ኦፖርቹኒቲ ነው በተለይ አሜሪካን ላለ ይሄን ብድር ለመበደርና ኢንቨስት ለማድረግ it's a good opportunity ለኛም so መጣን ጀመርን
ያው ስትራግል ነበር ስንጀምር እንዳልከው በትግዚያር መስከን ደህና መተናል እንትሉ ላይ ምንድነው መታስተዋስ ከሆነ ምንድነው ምን አይነት ነገሮች ነበሩት ፕሮፖዛሉ ላይ ምንድነው ሊያሳምናቸው የቻለው ምንድነው ያካተተው basically need in terms of healthcare ላይ እንደ አይነት ላቦራቶሪ የለም ልናመጣ የምንችለው ኢምፓክት ህዝቡ ላይ ቀላል አይደለም so አዩት እነሱ እንዳልኩ ያው ለማይኒንግ ኤክስፕሎሬሽን ለድሪሊንግ ለኦይል ካምፓኒስ ምናምን guaranteed እንትን ነው I guess ያዩትም more from the humane side of it impact ሊያመጡ የሚችሉት ነበርና actually እንደውም የዛን አመት we were in their cover page ማጋዚናችን ላይ more as a ከሩቲን ኢንቨስትመንታቸው ውጪ ገብተው የት ኢንቨስት እንዳደረጉ ያሳዩበት cover pageaቸው ላይ ነበር የአኑዋል ማጋዚናቸው ላይ ሁሉ so it was a good opportunity I think ለኢትዮጵያም እኛን መምጣትም መንገድን የከፈተልን ትልቁ ነበር I think ትልቁ ሳይሆን ከአድቫንስድ ነበር ላቦራቶሪ የዛኔ አሁን ስታረገው ከሳውዝ አፍሪካ ውጪ even በአፍሪካ ደረጃና ያንን ከየት ነው ያመጣው በትንሹ መጀመር ትችላለህ በዛ ስታንዳርድ ሌቨል መጀመር ትችላለህ ነው በትንሹ የመጀመር ፍላጎት አልነበረኝ I felt ከመጣሁኝ በትልቁ የቻልኩትን ያህል መጥቼ immediate impact ማምጣት አለብኝ የሚል ነበር በአንድ በኩል ትክክል ነኝ I think ያ አስፔክት ረድቶኛል በአንድ በኩል ደግሞ ጎድቶናል ምክንያቱም ልናመጣ እንችላለን ብለን ገምተን ያመጣ ነው ወይም የጀመርናቸው even ቴስቶች እንኳን ራሱ ሐኪሞቹ they were not ready so ብዙ ነገር ኤክስፓየር አድርጎብን እንጣል ነው so ብዙ ወደ ኪሳራ ከተናል so it's always በኋላ ነው የተማርነው ይሄንን chicken or egg የትኛው ይቀድማል ጌም ነው እንትን ላይ እኛም ተንጀምረን ሞክራለን በዚህኛው ሄልት ኬር ሬዲ አይደለም ሄልት ኬሩ ይፈልጋል በዚህኛው እኛ ሬዲ አይደለንም so ያ ሁለቱ መጣጣም አለበት እንትን ሲልና we learn in the hard way managed it on okay ለሲ በየነበረን ጉዞ ብትወስደን ጥሩ ነው አሁን ኢትዮጵያ መጣ ብድሩን አገኘ አሁን ደግሞ በጣም ብዙ ሰው በእናንተ ቀደም ጥገም ያነሳው ነው እስከ 4 ሚሊዮን ቴስቶችን አድርጋችኋል በጥቂት አመታት ውስጥ I think 4 አመት the last 4 አመት ውስጥ እና ያ ትልቅ ነው በጣም አሁን ያላችሁበት ደረጃና አሁን ከዛ ከብድሩን ከወሰድክ ጊዜ ጀምሮ እስካሁን ባለው ኢምፕሊሜንቴሽኑ እንዴት ነበር መጀመሪያ ቀደምም እንዳልከው መጀመሪያ አስባችሁ የመጣችሁት ነገር ምን ነበር መሬት ላይ ምንድነው ያገኛችሁት ከዛም በኋላስ ወደዚህ ጀርኒ ስትመጡ እንዴት ነበር ጉዞ ኢንትረስቲንግ ማይልስቶኖቹን ነግረን ደስ ይላል እሺ ስንጀምር ቢዝነስ ፕላን ላይ ራሱ እስካሁን ድረስ አለ በትንሹ የመጀመሪያው ቀን 200 ሰው ያለው ብዬ ነበር የመጀመሪያው ቀን 4 ሰው ያየን so it was a struggle አልዋሽም እንዳልኩ ትንሽ ኢንቨስትመንት ትንሽም ብር ስለነበረን ብዙም ካፒታል ስላልነበረን ስንጀምር ከመጀመሪያው ወር በኋላ ደሞዝ ለመክፈል ሁሉ we were in a shaky ground so actually ከናቴ ሄጄ ብር ተበድሬ ነው የሚቀጥለውን 2 ወር ሁሉ ብር ደሞዝ የከፈልኩት እንዳጋጣሚ አስተውሳለሁ የንጋት ፕሮጀክት የሚባል በጆን ሆፕኪንስ ስር ጥቁር አንበሳ ሆስፒታል ውስጥ HIV ያዛቸው እናቶች ሲወልዱ ወደ ልጆቻቸው እንዳይተላለፍ የሚሰሩት ስተዲ እና የሚሰሩት ትሪትመንት ነበር በጣም ተቸግረው እነሱ ደግሞ ይሄን ቴስቱን የሚሰራላቸው አጥተው አቁመው ሊሄዱ እንትን ሲያስቡ I think somehow ስለኛ መጡና አነጋገሩን በደም እንሰራላቸዋለን አለን ተቸገሩት ያው ኳሊቲ እና እንትኑ ላይ ነበር አሳየናቸው እንዴት እንደምንሰራ so ያንን ፕሮጀክት ሰጡን ለነሱ መስራት ጀመር ያን ያዳነን in terms of
both የሥራ ቮሊዩም እና ማካሄድ ከዛ I think ለሁለት ዓመት አብረን ሰራን እነሱም ከዛ በኋላ ቆይተው ባንድ በኩል I don't want to say too much about it እንጂ I think የብዙ ልጆች ህይወት ማትረፍ ችሏል እኛ እነሱን መርዳት በመቻላችን so ትልቅ አቺቭመንት ነው የምናየው እሱን ከዛ በኋላ ነው የዩኤስ ፕሮግራም ወደ ኤችአይቪ ኤሪያ አካባቢ ላይ ኢንቨስት አድርገው በሚገቡበት ጊዜ እኛ ጋር ነው የመጡት መጀመሪያ መተው ኤችአይቪ ፕሮግራም ማስፋፋት እንጀምራለን ምን ልታግዙን ትችላላችሁ አሉ ፕሮግራማቸው በጣም ትልቅ ስለነበረ እኔ እንኳን በራሴ አቅሜ ያን ሁሉ መስራት ስለማልችል በዛ ጊዜ የነበሩ ሁለት ላቦራቶሪዎች ጠራሁኝና አብረን እንድንሰራ ቤተዛታና ግሎባል የሚባል ነበር አብረን እንድንሰራ ጠየቅኳቸው ተስማማን ፒኤልሲ የሚል ላብ ክሬት አደረግንና ኦልሞስት ለ3 አመት የአገሪቷን ኤችአይቪ ፕሮግራም እኛ ነበርና እናደርገው እንደውም at one point I remember ግሎባል ፋንድ መጥቶ የሆነ ፓራሜትሮች ሰጥቷቸው ነበር ለጤና ጥበቃ ምን ያህል ኤችአይቪ ላይ ያሉ ሰዎች ኢንሮል ማድረግ እንደነበረባቸው በመንግስት ደረጃ አልቻሉም ምክንያቱም ቴስት አድርገው ኢንሮል ለማድረግ ካፓሲቲ ስላልነበራቸው so I remember ወደ I think 700 ምናምን ሰው literally በሳምንት ውስጥ እንተናርገንላቸው ግሎባል ፋንድ ዋርኒንግ ሰጥቷቸው እንወጣለን ብሏቸው የነበረው ያን ሁሉ አርገንላቸው ድነው ግሎባል ፋንድ ያው እስካሁን ድረስ ኤችአይቪ ፕሮግራሙን ቀጥ አድርጎ ይዞላቸዋል so I think ኮንትሪቢዩት ካደረግነው ለሀገሪቱ አንዳንዱ ነው እንትን ሲል በዚህ መካከል ላይ አንድ ነገር ትዝ አለኝ ቻሌንጅ ስትለኝ ከኦፔክ ተበድረን እንደመጣን እንዳልኩ ተቸግረን ነበር ለመክፈል የነሱንም ዕዳ ሁሉ ለመክፈል የመጀመሪያ ዓመት ተቸግረን ነበርና የሆነ ሰው ላኩ ከአሜሪካን ሀገር እንዳጋጣሚ ኤርትራዊ አሜሪካዊ ነው ግን እዛ ተወልዶ ያደገ ነው ጥሩ ልጅ ነው we keep in touch መጣና ለምንድን ነው መክፈል ያቃታችሁ the usual እንትን ቢዝነስ አለ ወይ ለማየት ነው ሶ ሌላ ቦታ ማሳየኛለኝና እንዳጋጣሚ ጥቁር አንበሳ ይዤው ሄድኩኝ እንትን ሲልና ጥቁር አንበሳ ሄድና ወክ ያደረግን አንድ ሰው ከፎቅ ላይ ራሱን ይጥላል እና እንዳጠቀባቸው በቃ that shook him up ተነስቶ ሄደ እንትናለ ግን ከዛ በኋላ he wrote a paper ለአሜሪካ as part of a policy document ለአፍሪካ diaspora led investment is more important than foreign led investment ያየሁትን ነገር ሊቋቋም የሚችል እዛው የተወለደ ሰው ከሆነ ብቻ ነው የውጭ ሰው ቢሆን ገና ድሮ ጥሎ ይሄድ ነበር ብሎ ጻፈላቸው ስቴት ዲፓርትመንት አሁን it's got a big position በዚህ ኤሪያ ላይ ይሰራልና so ይሄንን ስታዩ I think we've done some good things in the last 20 ዓመት ውስጥ አሁን ያላችሁ የስራ እንቅስቃሴ ምን ይመስላል ምን አይነት ሰርቪሶች ነው የምትሰጡት ደንበኞቻችሁ እነማን ናቸው እና መኖራችሁ ምን ትርጉም አለው የሰጠን ምሳሌዎች አሉ ግን የኢትዮጵያን እንደ ሄልዝ ሴክተር ብናየው የአይሲኤል ሮል ምን ይመስላል እዛ ላይ ያለው ክሪቲካል እና ክሩሻል የሆነ ሮል I think አለን ይገምታለሁ ሄልዝ ኬር ውስጥ I can give you a very good example COVID ሲመጣ በአገር ደረጃ we were the only institution ready COVID ለመስራት ጤና ጥበቃም the only MOU ፈርሞ የሰጠው ለኛ ነው በሙሉ ዞረን የመንግስት ሆስፒታሎች የመንግስት ፋሲሊቲዎች ሬዲ ያደረግነው እኛ ነን ወደ 10 ሳይቶች ቴስት ለማድረግ ያንንም ማይተው እንደነ ጌትስ ፋውንዴሽን ግራንት ሰጡን እንትን ለማለት በተለይ አንደኛው ትልቁ ግራንት ለኢትዮጵያን ኤርላይንስ ፍላይ እንዲያደርግ እንዲቀጥል ነው so ከ35000 ቴስት በላይ ለኢትዮጵያን ኤርላይንስ ሰርተን during COVID ሲጀምር ኢትዮጵያን ኤርላይንስ ፍላይ ማድረግ የቻለው በዛ ምክንያት ነው so we've done a big እንትን እንግዲህ ኢማጂን ኢትዮጵያን ኤርላይንስ ፍላይ ማድረግ እኛም ኪቱን አናገኝም ጥሩ ሪሌሽንሺፕም ስላለን ትልልቁ የውጭ ያሉ የዳያግኖስቲክ ማኑፋክቸሮች ጋራ ቅድሚያ እንዲሰጡን ሁሉ አደረገን አበት የሚባለው ትልቁ ካምፓኒ ተቆጣጣላችሁ መጀመሪያውን ቴስት ያመጣው እሱ ነው ከኛ ጋር ክሎስሊ ስለምንሰራ ሲጀመር የመጀመሪያው አፍሪካ ሀገር ውስጥ እኛ ነው ኪት የሰጡን ያላኩልን እንትን በማለት ሰው ያንንም አመጣን
ኦልሞስት ወደ 30,000 ቴስት የሚሆን ለምንን እንደገና በየሀገሩ ፕሬቫለንሱ ምን የት ገብቷል ለሚለው አንቲባዲ ቴስት ከመንግስት ጋር ኮላቦሬት አድርገን ሰራን እሱንም ሪፖርት ለመንግስት አቀረብን ይሄ ብዙ ነገር ረድቶናል ይሄም ካለን ፖዚሽን እና the last 20 years ውስጥም ራሳችን ከእግዚአብሔር ፍቃድ ጋር በደረስንበት መንገድ ነው ብዙ አይታችኋል በህክምና ዓለም ውጤቶቹ ብዙ ዳታ ይኖራቸዋልና ምንድነው ፓተርኑ የሚመስለው ላለፉት ጥቂት አመታት የሰዎች የህክምና ተናቸው ውጤቶቻቸው ስፔሲፊካሊ ይሄ እንደዚህ አይነት ዲዚዝ አለ ብለን የምናየው ነገር የለም ግን ኖቲስ የምናደርገው ነገሮች የመጡ ያሉ ዲማንዶቹ ላይ ቴስቶቹ ላይ በተለይ በፊት የማይጠየቁ የነበሩ ናቸው በፊት ሲምፕል ኮሚኒኬብል ዲዚዝ ምናምን ቢሆኑ አሁን ሞር ወደ ካንሰር አካባቢ ላይ እዛ አካባቢ ላይ ከሐኪሞቹ ላይ የመጣለን ያለው ሪኩዌስት ትልቅ ነው የዛ አካባቢ ላይ ያሉትን ቴስት ሜኑዋችንን እናሰፋ ከነሱ ጋራ አሁን ጥቁር አንበሳ ጋራ አሁን አንዳንድ ነገሮች እንትን ያደርገን ነው ባለፈው ጠይቀውን አምጥተን ይሄ በተለይ ሉኪሚያና እንትን አካባቢ ላይ ሬዲ አድርገን ነበር ግን ቀደም እንዳልኳችሁ ነው የቺክን ኦር ኤግ ነው እኛ ሬዲ ስንሆን እነሱ ሬዲ ያልሆኑ እነሱ ሬዲ ሲሆኑ ደግሞ እኛ ሬዲ ያልሆንም የዶላር እጥረትና እንትን ትንሽ አስቸገረን በቅርብ አሁን እንጀምራለን ብለናል ስፔሲፊክ የሉኪሚያና እንትን የበለጠ ትሪት ለማድረግ ይረዳቸዋል እንትን ሲልና እሱን እየሰራን ያለን ሲል በት እንዳልከው ልክ ነው የዲዚዝ አይነቱ የተቀየረ የመጣ ነው በፊት የማትሰማው እናንተ የማይል የነበረው ቴስቶች አሁን ሞር ኦፍን ሲጠየቁታቸዋል አዌርነሱም ከፍ ያለ ነው በሰው ላይ ቀደም እንዳልኩ አንድ ማይላብ የሚል ፕሮግራም አለ 7 አመት ሆኖታል ስንጀምር ሞር ከፕሪቨንቲቭ ሜዲሲን እና ከፕሪቨንቲቭ አፕሮች ጋር የተያዘ ነው ሰው መጥቶ ራሱን ቼክ አድርጎ ቤዝድ በዛ ፎሎ አፕ ካለው ወደ ሐኪሙ እንዲሄድ ነው ምንገፋው እኛ we don't do treatment እናንተን ውስጥ ያለንበትም ግን ያንን በመስጠት ወደ ሐኪማቸው ጋር ሄደው ከሐኪማቸው ጋር ኮንሰልት እንዲያደርጉ በየጊዜው ያንን ሞኒተር ቢያደርጉ ሊዩን ያለውን ለውጥ ማየት ስለሚችሉ so we can see ይሄን እንዳልኩኛ we don't advertise ይሄንን business ግን it's growing leaps and bounds so it's good ይሄ የሚያሳየው awareness ጥሩ ነው በህዝቡ ላይ እየተማረ ሲመጣ ለእንደኛ አይነት ካምፓኒውም ደግሞ educated customers the best customer እንደሚባለው ያ በጣም ይረዳናል awareness እናንተኑ ሲኖር ከሱ ጋራም ማክሰኞ most 10 አመት ሆኖናል የሬዲዮ ፕሮግራም አለን it's more of a እንደ social responsibility እኛን ለማስተዋወቅ አይደለም more ስለ ህክምና ውጪ ላይ ያለው ላይ እየሰራን ያለንበት so it's good ያው ጥሩ ማስተዋወቂያ valuable content ማቅረብ ነው ይባላል ያው እንትን ማስጨዋው አይደለም ለህብረተሰቡም ጠቃሚ የሆነ content provide ታደርጋለህ በዛው I think ጥሩ ነው ስለ ፓርትነርሺፕ ቀደም ስለከ ህክምና ቴስት ጋር በተለይ ኮቪድ ጋር የተያዘ ያነሳ ነበርና I think college interesting partnership እንትኖችን አይተናል አንተ ጋር በተያያዘ ታምራት ለምሳሌ የሰብራ ላንሰት አፍሪካ ፕሬስ ሪሊዙንም እነሱ ዌብሳይት ላይ አይተነው ነበር በጣም ትልቁ የሚባል የሜዲካል ላቦራቶሪዎች ነው አፍሪካ ውስጥ ትልቁ ኔትወርክ ነው ከኢንቨስትመንት ሬዚንግ ጋር የተያያዘና እንዴት ነው ፓርትነርሺፕ ዲቨሎፕ የምታረጋው እንዴት ነው አፕሮች የምታረጋው ፕሮሰሱ ምን ይመስላል ስኬታማ የሚባል ፓርትነርሺፕ እና ያልሆነስ ምንድነው ከሆነ በኋላስ እንዴት ነው የፓርትነርሺፕ ጠቀሜታ ኢቫሉዌት የምታረጋው ሜቢ ምሳሌዎች ወስደን እንትን ማለት ይችላል thank you የመጀመሪያው ወደ ከራሳችን ውጭ ወጥተን አዲሽናል ካፒታል ሲክ በመናረግበት ጊዜ አሰንት የሚባል የኬንያ ውስጥ ቤስድ የሆነ ኤኩቲ ካምፓኒ እንዳጋጣሚ አፕሮች አድርገውን መነጋገር ጀመርን they were interested in ላይ በጣም
so actually እኛ እንደውም we became their fund their first investment and also their fundraising so story ዩሮፕ ውስጥ ዞሮ በሚመጡበት ጊዜ I think they ከኖር fund the Norwegian fund the Swedish fund the Austrian fund እነዚህን ሁሉ በሙሉ እኛ ጋር አምጥተው እኛን እያሳዩ ነው ሬዝ ያደረጉት ፈንዳቸው so ከነሱ ጋር እነሱ ኢንቨስት አደረጉ በአምስተኛው ዓመት መጨረሻ ላይ ኤግዚት አደረጉ ሲሉ so ያንን we used it to አንዳንድ መክፈት የምንፈልጋቸውን ማሳደግ የምንፈልጋቸውን ኤሪያዎች በዛ ካፒታል አሳደግን እነሱም ሰክሰስፉሊ ከ5 ዓመት በኋላ ኤግዚት ለማድረግ ሲሉ እኔ ፈልጌ የነበረው ስትራቴጂክ ፓርትነር ነው ፋይናንሻል ፓርትነር ሲሆን at this stage ምክንያቱም መጥተናል ከዚህ በኋላ ግን ለማሳደግና ከሄልት ኬሩ ጋር አብሮ ለመሄድ ከገንዘብ ውጪ ሌላ ሪሶርሶች ያስፈልጉናል እንደ really የተማሩ ሰዎች መተው እዚህ ሐኪሞቹን ሰሚናር ይሰጡልን አንዳንድ ኤሪያዎች ላይ ልናሳድግ ብንል ያንን ሂዩመን ካፒታል በቀላሉ ልናገኝበት የምንችለው አይነት ነገር ነበርና ኤግዚታቸው ላይ ትንሽ ቪቶ ስለነበረኝ I forced them even though lower money ቢያገኙም ወደ ሰርባ ላንሴት እንዲሄዱ ሰርባ ላንሴት is a merger of ሰርባ የፍሬንች ላቦራቶሪ እና ላንሴት የሳውዝ አፍሪካ ካምፓኒ ሁለቱም የራሳቸው ኢንዲፔንደንት ሳውዝ አፍሪካም ሳውዝ አፍሪካ ነው ፈረንሳይም ውስጥም ሰርባ ነው ግን እዚህ ሰርባ ላንሴት ብለው ሳብሳሃራ አፍሪካ ውስጥ ያሉትን ላቦች በሙሉ አኳየር አድርገው ሄዱ ነበርና we've been talking ከኔ ጋራ so ጥሩ ሪሶርስ ስላላቸው እነሱን መረጥኩኝ so እኛን የ15ኛ ሀገራቸው አድርገው የኛን የአሰንትን ኢኩዊቲ ገዙ እና በዛ ሰርባ ላንሴት ሊመጣ ችሏል so አሁንም እያሳደግን ያለ ነው አሁን they're putting additional investment ለማሳደግ ቢዝነሱን so በዛ ልክና ኢትዮጵያ ውስጥ you have to have a partnership and a different approach capital በቀላሉ ሄደ ከባንክ የምትበደርበት ቢዝነስ አይደለም በጣም ከባድ ነው so በዛ ምክንያት I have to look outside the regular means ሳይሆን outside the normal ways to bring in capital እንደውም የሆነ ጊዜ I think የነበረ የፋሲሊቲ ኢኩዊፕመንት ፋሲሊቲ 60 ሚሊዮን ብር አካባቢ ነው ግን ያንን አሲጄ ራሱ 1 ሚሊዮን ብድር አልችልም ይያልክ ነበር ደን ሆመር ማንንም የላቦራቶሪ ዕቃ አይቆጥሩትም እንደ ታንጀብል አሴት እና መያዝ አይችልም ሶ ጥቅም የለው ያለንበትን ቤት የኪራይ ቤት ውስጥ ነው ሶ ቤት ማስያዝ አንችልም ስለዚህ በኢዚ ከውጪ ይሄንን ቫልዩ የሚያደርገውን ኤንቲቲ አምጥተህ ከነሱ ጋር መስራት ይቀላል I think ለብዙ እዚህ ያለ ኢትዮጵያዊ ግን የሚከብደው እሱ ነው እና አንተ how did you manage to pull it up like impact በተጨማሪ other things share ልታረጋቸው የምትችላቸው ተጨማሪ እነሱስ ወደዚህ ኢንቨስት ለማድረግ or እንትን ለማድረግ እንዴት ያዩታል well ኢትዮጵያ ውስጥ ብዙ ኢንተረስት አላቸው ለመምጣት ግን ኳሊፋይድ የሆነ ቢዝነስ ለማግኘት ይቸገራሉ so በተለየኛን ሂስትሪ በሚያዩበት ጊዜ አመጣጣችንን ከኦፔክ ጀምሮ ያንን እዳችንን ከፍለን መስራታችን ያለኛ ትልቅ ቴስቲሞኒያል ነው ለነሱ ጋር በምን አፕሮች የምናደርግባቸው ጊዜ ከዛ በተለይም ደግሞ how much quality we value በጣም ትልቅ ነው in terms of quality joint commission international ትልቁ accreditation body in the world አፍሪካ ውስጥ የመጀመሪያው ኢንስቲትዩሽንን accredited ስንሆን በስንጀምር በጀመርን በአመቱ we just finished our last accreditation our 7th one and we became the first institution ከአሜሪካ ጋር በሙሉ ውጪ 7 times in a row without losing an accreditation to be accredited በነሱ so that is a big testimonial and can lose አድርገን አናውቅም accreditation ስታተሳችንና so ያን በሚያዩበት ጊዜ I think የስራችን ውጤት ኢሹ እንደሌለው ይነግራቸዋል
ከኦፔክ ጋር የነበረ ሪሌሽንሺፕ ብዙ ነገር ይነግራቸዋል so I think it makes it easier so ልክ ነው ለብዙ ምናልባት ሀገር ውስጥ ላለው እንደዛ አይነት ኦፖርቹኒቲ ሊኖራቸው ይችላል ይሆናል so it will make it a little bit difficult ናይተ እንደሆነ ኢኩዊቲ ካምፓኒዎች መጥተው ኢንቨስት ሲያደርጉ የውጭ ኢንቨስትመንት ወይም የውጭ እንትን ያለበት ላይ ነው ሮጦ የሚሄዱት እንትን so that's unfortunate but ለዛ ነው ቢያንተን ቢያማክሩ ጥሩ ነው ቢያስባል I'll be happy to help if I can ግን እንዳለው ግን ብዙ ሰው የሚከብደው ከሀገር ውጪ ብድር ለማግኘት ነው በጣም ከባድ አዎ like አነሳውም ጥሩ ፖይንት የሚመስለኝ እዚህ ያለው I think it's good enough ብዙ ወሪ የምናደርግ አይመስለኝም ስራዎቻችን ላይ I think ያንተ you're pushing ከስታንዳርድ አንፃር በጣም ሃይ የሆነ ነው በአፍሪካ ደረጃ ወይም ደግሞ በዓለም አቀፍ ደረጃ ኮምፒት የሚያደርግ ያንን ነገር ማየትም እነሱን ኮንቪንስ ያደርጋቸዋል besides ኢኮኖሚ ሄልዝ ሴክተሩ ምን ይመስላል አሁን አንተ ከምታየው ኢትዮጵያ ላይ ምንድነው ኦፖርቹኒቲዎቹ ምንድነው ቻሌንጆቹ የሚፈልገውስ ምንድነው ከሌላ አፍሪካ ሀገራት አንፃር መስታየው የኛ ሀገር ሄልዝ ኬር ትንሽ ቻሌንጅ ነው ማጆሪቲው ሄልዝ ኬሩ በፐብሊክ ሴክተሩ ስር ነው I mean we need to face the fact በፐብሊክ ስር ላይ ያለ ኢኖቬሽን ወይም ፎርወርድ ሉኪንግ አይደለም the simple day to day service provision ላይ የሚሮጡት so they don't look into expanding into ideas unless they're forced into it እኛ ሀገር በሆስፒታል ደረጃ ሲቲ ስካን እና ኤምአርአይ ሲገባ ያለፈው 2 አመት 3 አመት ሌላ ሀገር ግን የዛሬ 10 አመት የገባ ነገር ነው so of course ቀደም እንዳልነው የካፒታል ኢሹ አለ መንግስትም ላይ ቢሆን የካፒታል ኢሹ አለበት እንዲሁ እንደፈለገ መግዛት አይችልም ያንንም የገዛውንም ደግሞ ሰስቴን ለማድረግ በጣም ከባድ ነው በመንግስት ደረጃ ላይ so health care እንደምትፈልገው ኢቮልቭ አያደርግም definitely the number one what do you call it catalyst to improvement is money if there is money to it there is a catalyst to it ምክንያቱም sustain ለማድረግ money ይጠይቃል ያንን ሰርቪስ and cancer treatment እንውሰድ you bring in cancer treatment you can start the cancer treatment መንግስት በነፃ ኦፈር ሊያደርገው ይችላል ግን for how long sustainability ከሌለ ይጀመርና ይቆማል so ለዚህ ነው አሁን መንግስትም ይሄንን I think በማየት ነው health care serviceዎችን more ወደ universal health care በማድረግ ወደ insurance scheme በመውሰድ ያንን sustain እንዲያደርግ ለማድረግ so ያ I think health care-ን የበለጠ እንዲያድግ ይረዳዋል በዛ ላይ ከዛ ውጪ ግን ፕራይቬቱ የሚጫወተው ሮል በጣም ትንሽ ነው ምክንያቱም ያ 120 ሚሊዮን ህዝብ አለን ግን እኛን አፎርድ አድርጎ ሊመጣ የሚችለው 10 ሚሊዮን አይሞላም so it's the smallest country in Somalia they probably do more in the private health care than Kenya so yeah challenging now even Kenya ብትሄድ the private sector is the catalyst of your healthcare improvement in Zakar አለ the public sector ይሞክራል ይሰራሉ ግን the private sector is more influential in Kenya than it is Ethiopia ውስጥ አሁን ትንሽ ፒክ ያደረገ መጥቷል በቀደም የናንተ ፖድካስት ላይ ዶክተር ግርማም ነገራችሁ እነሱ አብረን እዛ ላይ ፋውንዲንግ ሜምበሮች ነን የኢትዮጵያን ሄልዝ ፌዴሬሽን ላይ ላስ የፕራይቬት ሴክተሩን ሰብስበው ከጤና ጥበቃ ጋራ ኢንጌጅ በማድረግ እዚህ አካባቢ ላይ ኢምፕሩቭ ለማድረግ በጣም እየሰራን ያለ ነው እንትንም ነው ይባላል ኳሊቲ ችግር አለበት ከሚነሱ ነገሮች መካከል እንግዲህ no way እንትን አይደለም አንተ ይቻላል ስለሰጥቻለሁ ብዬ ስላሰብኩኝ ነው too expensive ነው እንግዲህ ከኢትዮጵያ ውስጥ በተለይ አዲስ አበባ ላይ በጣም unnecessarily expensive ነው እየተባለ ከመጣው ህክምናና ትምህርት ናቸው አንተ ትምህርቱን ባትመለሰልኝ የህክምናውን በታነሳም ይሄ እንግዲህ allegedly ነው ማነሳው no way አይደለም ምን የሙቀቱም ስለሌለ አንተ ኢንሳይደርስ ሎንግ እነዚህ ነገሮችን በታነሳ ጥሩ ነው ቢያስባለሁ yes ስመጣ አንደኛው
ኢሚዲየትሊ የአገር ውስጥ ካሉት አስመጪዎች ጋራ ኢሹ እንደነበር እንዳልከው ኳሊቲ ላይ ችመረሳውም ስመላለስ አንድ ሁለት ጋር ሄድኩኝና ኪት የሚገዙትን ኪቶች ኢቫሉዌት በማድረግበት ጊዜ አንዳንዱ ኪት ኮንትሮሉ የለውም ውስጡ ኮንትሮል ያው አንድ ቴስት ራን ስታደርግ ኮንትሮል ራን ማድረግ አለብህ ፔሸንት ሳምፕል ራን ከማድረግ በፊት to make sure ያ ፕሮሰስ ትክክል ነው ትክክል አይደለም እቃው ትክክል ነው አልፏል አላለፈም so I'm pretty sure control ላይ so ኮንትሮል እንዳይጫን ይጠይቃሉ ክብደት ይቀንስላቸዋል ዋጋ ይቀንስላቸዋል so እዚህ ይመጣል ይሸጣል so የሚወጣው የውስጡን ለጌስ ነው so I said you know what በዚህ መስራት አልችልም completely off so የራሴን አስመጪ ካምፓኒ immediately አብሬ ጀመርኩት ለዛ ነው so ትልልቆቹን ካምፓኒ አምጥቼ እስከዛሬ ድረስ majority of our supply የራሳችን ነው የምናመጣው እዚህ ባሉት ላይ ሪላይ ማድረግ ስለማንችል ውድ ነው of course ግን ያንንም ደግሞ ከቬንደሮች ጋር ከሚኖረው ሪሌሽንሺፕ ጋር down the road ኢምፓክት ያለው ስራ ከሰራሃላቸው እነሱም ያንን ኮንሲደር ያደርጉላል አንድ ህንድ ሀገር የታወቀ ላብ አለ ሰውየው ለዚህ ቪዚት ላደረገው ሄጄ ዋጋ ከጨመርኩኝ 10 አመት ሆኖኛል አለኝ እንዴት አልኩት ይሰድ እኔ ዋጋ በመጨመር አይደለም ቬንደሮችን ዋጋ በማስቀነስ ነው ብር ገብቷል ማርጂንን ከፍ አድርጌ የምሰራው ሶ አላማው ያዛ ላይ ነው ቅድም የሚያነሳው ላይ አንደኛውም ወደ ሰርቫላንሴት የገባውበት ምክንያት ከሂውመን ካፒታል ሪሶርሱ ውጪ ሰርቫላንሴት በጣም ትልቅ ባይንግ ፓወር አላቸው እውነት ለመናገር አሁን እኛ የምንገዛበትን ኮስት ኦልሞስት በ35% ያስቀንሱልን በጣም ትልቅ ነው ሶ ዘንድሮ for the first time no price increase adjustment የታቋለ ኢንፍሌሽኑንም በዛ አድርገን በመቀጠል እየገፋን ያለ ነው so that has a huge impact in terms of affordability ግን total test price ላይ ግን የቴስት ዋጋ is almost about 15 to 20% ትልቁ the non test related እንትናችን ነው የhuman resources labor costaችን እና other building rent costaችን ነው ትልቁ እኛ ላይ so ያንዳንዱን ቴስት ዋጋ በጣም የሚጨምርብን ያ ነው ወደ 20 ፋሲሊቲ ያለን ኢትዮጵያ ውስጥ በሙሉ number 1 ላይን አይተማችን is rent so ያንን ነው መቀነስ ያልቻልነው እሱም ደግሞ በየጊዜው እየጨመረ እየሄደ ነው አንዳንድ ቦታ ደብል ያደርግባል በአመት ውስጥ አዎ ቦታ የቀያየርኩ ችግር ያለው ያልክ ነበር እንዴት በጣም አሁን ያለንበት ቤት ሶስተኛ ቤታችን ነው ያሁን ያለነው በጣም ጥሩ ሰው ናቸው እዚህ አሁን ግን 13ኛ አመታችን 14ኛ አመታችን ነው so reasonable ናቸው የ5 አመት ኮንትራክት ሰጡናል በዛች ውስጥም ትንሽ ነው እንትን የሚሉን so ዋናው መስሪያ ቤታችን ስቴብል ነን ከዛ ውጭ ያለው ግን በጣም ችግር አለብን አንድ አለን ሚኒሊክ ጋር 65,000 ብር ነው ምናምን ነበር የምንከፍለው 200,000 ብር ካልከፈላችሁ ብሎ መጥቶ ያለፈው ሳምንት ኦኬ so የተከራየን ስለሆነኛ ራሳችን exactly ውድ ነው የነሱም ፖይንት እሱ ነው እኔም ገብቷል ከቤታችን ላይ አስወጡን የተከራየሁትን ቤት ለእናንተ ሰጥቼ ሰው ካልጨመራችሁልኝ so I understand ያለው ኮናንድረም ቀላል አይደለም በዛ ላይ ኦቨርኦል ግን I think አዲስ አበባ ለቢዝነስ ያለው የቤት ኪራይ በጣም ውድ ነው በጣም ውድ ነው ኢቭን ከሌሎች ማርኬት ምን አሁን ሰው ኃይል ኬንያ ውድ ነው ግን ቢሮ አዲስ አበባ የሚወደድ ይመስለኛል ከኬንያ ራሱ ወደ ዶላር ስትቀይረው still reasonable ነው ከብዙ አንፃር በዛ አካባቢ ላይ አሁን እንደውም ከሰርቫላንሴት ጋራ አንዳንድ የአፍሪካ ሄድኳርተራቸውን እዚህ ለመስራት in terms of their IT እና የአንዳንድ የቴስቲንግ ሀባቸው ምናምን እዚህ ለማድረግ ይሰራን ያለ ነውና እንዳልከው የሌበር ኮስቱ
ኤሌክትሪክ ኮስቱ ይሄ ኮንሲደራብሊ ቺፐር ስለሆነ ወደዚህ አትራክት ያደርጋቸው ነው ያለው ተነስቶ የሬንቱ ግን ከፍ ይላል እኛ በቅርብ ገበያ ስለወጣ አላየሁት ኢቭን ከዚህ የሆነ አንድ ቢዝነስ ያየን ነበር ሬና ከናና የኮርኪንግ ስፔስ አዘ ቢዝነስ ማለት ነው ኦኬ ያን አናሊሲስ እንሰራ አሁን ሌሎች ሀገር ላይ ፕሮፊታብል ነው ይሄ ቢዝነስ ብዙ ሀገር ላይ ፕሮፊታብል ነው እዚህ ግን አስቸጋሪ ነው ወይም በጣም ትልቅ ሳይዝ ካልወሰድክ በስተቀር ፐር ስኩዌር ያለው አሁን ያለው ረንት እሱን ተከራይተ ለነሱ ደግሞ ሌላ ቦታ ተተ የሚቲንግ የሬስትሩም የሻይ ምናምን ተተ ፐር ስኩዌር ሜትር ገንዘብ ሜክ ላርግ ብትል ሪዘልት ሞስን ፖሲብል ወደላ አሁን አቨሬጅ በመኖሪያ ቤት ቢሮ አይ ቲንክ ስንት ነበር ከፍተኛው እስከ $8,000 actually $8,000 ዋጋውም በዶላር ነው ከዛ ዝቅተኛው ስንት ነበር 3,000 ነበር ማለት ነው 3,500 ወይ 4,000 ዝቅተኛው 4,000 በቃ መኖሪያ ግቢ ለኦፊስነት መጠቀም I don't know artificially inflated የሆነ ይመስለኛል ስታየው በብዙ መንገድ ላይ ምን ያህል ሰስቴን አድርጎ እንደሚቀጥል I don't know ግን it's የሪል ስቴት ማርኬት you're absolutely right የቢዝነስ ኢትዮጵያ ውስጥ አንዱ አኪሊስ ሂሉ ስፔስ በጣም ትልቅ ከባድ ነው አንዱ አይ ቲንክ የመንግስት ላይ ቀደም ካነሳቸው ነገሮች ብናየው ደስ የሚለኝ ብዙ ጊዜ እዚህ ዘርፍ ላይ ያሉ የተለያዩ ወዳጆች አሉና ስናወራ የመንግስት ማሽኖች ይመጡና ግን ብዙ ጊዜ ሜንቴን አይደረጉም አንድ ስፔር ፓርቲ ይቆላል እንዳለ ማሽኑ how do you see a health sector በተለይ ፐብሊክ ላይ ያለው inefficiency በጣም ከባድ ነው it's not only ይሄ ነው የምትለዋለን ብዙ ፋክተሮች አሉት የማሽን እንትን ላይ ትልቁ እኔ አላሻችሁም ለኔ ሬጉላቶሪው ነው ኬንያ እንዳልኩ ሰርቫላንስ አጠገባችን አለ ማሽን ቢበላሽባቸው ስፔር ፓርት ኦርደር አድርገው በ24 ሰዓት ውስጥ ይደርሳቸዋል they can fix በ24 ሰዓት ውስጥ ኢትዮጵያ the fastest ሊደርስልኝ የሚችለው መጥቶ I can probably order it አዲስ አበባ ይገባልኛል ግን 2 ሳምንት ይፈጅብኛል ከጉምሩክ ለማውጣት እዚህ የጤና ጉዳይ ነው እንዳልኩ አሁን ብለድ ባንክ ጋራ ምን ሰራው ስራዎች ምናምን ሁሉ አለ ማለት ሰፕላይ ምናረጋቸው በዛ ደረጃ እንኳን ማሽን ተበላሽቶ ስፔር ፓርት አስገብቼ ለማውጣት 2 ሳምንት ይፈጅብኛል በጣም ከባድ ነው ሲስተሙ የለም in place አስመጪ ሆነ ስፔር ፓርት ማስመጣት አትችልም ኮንትራክት ውስጥ ያለ ስፔር ፓርት ማስመጣት አትችልም ለምን ዜሮ ቫልዩ ነው ጉምሩክ ደግሞ አስመጪ ሆነ እንዴት ዜሮ ቫልዩ ማስመጣት ትችላለህ ቫልዩ አለው ይሄው ፎር ከስተምስ ፐርፐስ በዚህ ታክስ አርገኝ ነው ሄደ ሄልሲ ከፍተ አውጣት እንዴ ይሄኮ አግሪመንት አለው ሜንቴናንስ አግሪመንት አለው ስፔር ፓርቱ ፍሪ ነው does not work ያው እስከዛሬ ድረስ ያቃተኛው ባሻችሁም እሱ ነው አንዳንድ actually በጣም የሚገርሙ እንትኖች አሉ አጋጣሚዎች ብዙ ነገር አውዝ ከስታንዳርዱ ጀምሮ ከመስሪያ ቤቶች ጀምሮ ብዙ ነገር አጋጥሞኛል እግዚአብሔር ይመስገን ይሄ ነው ብዬ ማለፍ ያቃተኝ ሮድ ኦብስታክል የለም ኤክሰፕት ይሄ የስፔር ፓርት ኢሹን ግን ሶልቭ ማድረግ አልቻልኩም እስከዛሬ ድረስ ማሽን ይበላሽብኛል only thing ሐኪሞቹ እንደውዬ ሶሪ የሚቀጥለው 2 ቀን መስራት አልችልም ወይም ያለኝ ዳ ስፔር ፓርት ባንክ አስፈቅጄ በኤልሲ አስገዝቼ አምጥቼ ስቶክ መያዝ ነው ሊበላሽ ይችላል ብዬ ገና ያንን ፓርት ላልተቀምበት ይችላል ገንዘብም ይዛል በጣም የሆነ ጊዜ ምን እንደውም ብዙ ማሽን የለም እኛ ስራ ላይ ብዙ የሚቆላ ማሽን ነውና አዲስ ማሽን ገዝተን 6 ወራት ተበላሽ እዛ አዲስ ላኩል እንዴት እናስተው በዜሮ ቫልዩ ነው ይሄው ገዝተናል ከዚህ በፊት የገባ ነው ይሄ ተበላሽቷል ማን ይሰማል እዛን በቃ አይ ቲንክ ራሱ ካምፓኒው እዚህ ትራንዚተሮቻቸው ተወካያቸው ከፈሉ ገባ ከዛ ይሄ ተበላሽቶን ለመመለስ ደግሞ እንዴት ይመለስ
ኢምፖሲብል 2 ወር ምናምን እኔ እንዴት እንደሄደም አላስታውስም 2-3 ወር በቃ ስንጻጻፍ እነሱ የመሰላቸው እኛ አውቀን እቃውን እንትን ያረጋግጥ እና እንደዚህ አይነት ኬዞች በጣም ከባድ ናቸው አይ ዶንት ኖ ገጥሞ እንደሆነ እንደዚህ እቃ ተበላሽቶ አዲስ ተልኮል ይቀመጣል የድሮ ዛውን የሚቀመጣው ሰዎቹ ቀርጠው አስገቡ ባይገርም ማለት ነው ፋብሪካው አምራቾቹ እንደ በትራንዚተራቸው በኩል ይሁን አላውቅም ብቻ ከዛም መልሳችሁ አምጡ ለሰዎቹ ሰጠንኛ ደብዳቤ ቢባል ምን ቢባል ተመልሶ ኤክስፖ አይሄድም ለሚሄደውም በጣም ከባድ ነው I mean ይሄ ግሎባላይዜሽን እንትን ላይ ባለንበት ጊዜ ላይ እንዲህ አይነት ነገሮችን ስታያቸው ነው እናችን ኮምፒቲቲቭ ኤጅ ሉዝ የምናደርገው ትልልቅ ነገር እንስራ ብንል ቅድም እንዳልከው እነዚህ ሰዎች ይመጣው ኢንቨስት እናርግ ቢሉ እንዲህ አይነት ነገር ነው ዲስከሬጅ የሚያደርጋቸው ወይም ከመጡም በኋላ ደግሞ ብሎ የሚያስኬዳቸው በጣም ማይነር የሆኑ ነገሮች ናቸው ኢትዮጵያ በስፔር ፓርት ገባ ኢትዮጵያ አትከስርም ትክክል ግን ስራው በዛ በኩል ግን የስንት ሰው ህይወት ላይ ምን ያህል ኢምፓክት እንደሚያመጣ I don't know it's really frustrating that part በጣም የዴሊቨሪ ካምፓኒዎች ማህበር አለና አንዱ የኢንተርናሽናል ሺፒንግ ላይ የሚሰሩ ናቸው ሶ እንደዚህ ስፔር ፓርት ያመጣሉ መድኃኒት ያመጣሉ አንዳንድ ጊዜ ብቻ በጣም ኤሰንሻል የሚባሉ በአስቸኳይ መድረስ ያለባቸው ነገሮች ይመጣሉ ሁሌ ሐስል ነው እስከ አይ ቲንክ እስከ ኮሚሽነሩ ደረጃ ድረስ የከስተምስ ኮሚሽን የተለያዩ ሚቲንጎች ማድረግን ምንድነው የሆነ good intention አለው የሆነ አንድ ነው የሆነ ፎርማሎቹ የሚሰሩትን ማገዝ ትፈልጋለህ ግን ደግሞ ያንን ኢንፎርማል ብቻ እንትን አይደለም ወልተውት ነገር አይደለም የሆነ ነገር እንትን ለማድረግ የሆነ ነገር መዝጋት የለብህም እና I think ብዙ ሰው even ባለስልጣኖችም ሆነው ማለት ነው በጣም የሚያማሩት ነገር ቢኖር የደስ በቃ መጥቶ አንዳንዶቹ እነዚህ ኩሪየር ካምፓኒዎች ከውጭ የሚያመጡት የሚኒስቴር ቃል ያመጡ ይችላል በቃ እሱ ተመላለሰው ሄደው ለምብሎ ምናምን ነው የኛ ሀገር የህግ ሲስተሙ መሰለኝ ምን የሚባል ነገር ካልተጻፈ ህጉ ላይ አትችልም ነው አትችልም ይቀላል to begin with አንድ ታሪክ አጫውታለሁ እና አትችልም ይቀላል ግን I think for the first one ኢትዮጵያ ውስጥ እንትን ጻፈው ያው ባለፈው የወጣው የኢንቨስትመንት ህግ ነው የማትችለው ነው የነገሩ so ከዛ ውጪ you can invest የማትችለው ግን ይሄን አትችልም በቃ so it's not open to interpretation it tells you ማምጣት የማትችለው ያንን ጠርሙስ ውሃ ማስገባት አትችልም በቃ ጠርሙስ ውሃ ማስገባት አትችልም ከዛ ውጪ ካለ ግን አስገባ so ብዙ ህጋችን እንደዛ ነው so ስላልተጻፈ እኛ ደግሞ የምንከተለው የተጻፈውን እንትን ስለሆነ የለም አይቻልም ነው በቃ ምንም ለሰራተኛው የሚቀለው ነው አንድ 10 አመት በፊት የሆነ ዕቃ ገዝተን አስገባንና የላብ ማሽን ነው እና በፍራንኮ ቫሉታ ነው እኛ የውጪ ፎሬን ካምፓኒ ስለነበር ፍራንኮ ቫሉታ ፐርሚሽን አለና ማስገባት እንችላለን ብለን አመጣን so ዕቃው ገባ ጉምሩክ ላይ የኛ ክሊር የሚያደርገው ልጅ ተመላለሰ ለማውጣት በቃ አስቸገሩት ሰውየው so መጣና እባክህን አንተ ካልመጣህ I think እሺ ያሉኝ ምን ይዳለኝ እሺ so ሄድኩኝና ሰውየውን ገባ በፊት የቆየ ሰው ነው እዛና ስመላለስ ጀምር ብዙ ሳይቀኝ ስለነበር ለምን መጣህ አለኝ ይሄንን ማሽን እንድትፈቅድልን አይቻልም እኮ አለኝ ለምን እንደማይቻል explain to me you know what አይቻልም ብለህ እኮ ማን የሚጠይቀኝ የለም ይቻላል ብዬ ከፈቀድኩልህ ግን ሁሉም ሄጄ ማስረዳት አለብኝ ለምን እንደፈቀድኩኝ እንዴት ስራ ነው ታዲያ anyway ከዛ በኋላ ፈቀደልኝ so እኛም ሀገር ተጠያቂነት የሚያደርገን ገብቷል ለሰራው ስራ ሳይሆን ባትሰራ የሚጠይቀህ የለም ትክክል so bureaucracy wise is easy now risk free ነው ማንም የሚጠይቀህ የለም okay so ስለዚህ የኢትዮጵያ ሄልት ሴክተርን ትራንስፎርም እናርገው አሁን ካለው
ቢባል የምትመክረው ከላቦራቶሪ ነው መጀመር ያለበት ሌላ የምትጨምረው ነገር ነው well አንድ ምለው ላቦራቶሪ የሐኪም ቀኝ እጅ ነው በህክምና ላይ የሰለጠኑት ሀገር ብንሄድ ኤቪደንስ ቤዝድ ሜዲሲን ነው ትልቁ ያለበለዛ ሐኪም አይደለም just simply symptom አይተህ of course ያ ከሌለና easily available ካልሆነ ወደዛ ትገፋለህ ግን available ከሆነ ግን ሐኪሞች ማድረግ ያለባቸው መጀመሪያ ኤቪደንስ ቤዝድ ነው በኋላም ላስጠይቃቸው ይችላል እኛ ሀገር ብዙም የለም ውጪ ግን ገብቷል they have to exhaust everything decisionቸው is an evidence based clear cut የሆነ ነገር ነው so ወደዛ መሄድ አለበትና የሐኪም ቀኝ እጁ ነው ላቦራቶሪ ላይ ያለ ሐኪም ኤግዚስት ማድረግ አይችልም ሐኪምም ያለ ላቦራቶሪ ስራውን በስርዓት መስራት አይችልም so ያ የላቦራቶሪ ማደግ ኢትዮጵያ ውስጥ ህክምናን ያሳድጋል ምንም ጥርጥር የለውም ምንድነው ወደ ፊቱ የምታስቡት as a company ያለንን ሰርቪሶች ማሳደግ of course current forex situation ትንሽ ያንን ሊሚት ያደርገናል ግን በጣም highly forex dependent ነንና ግን እንዳልኩ ቅድም አንደኛውም ሰር ባላንስ የተነው ያመጣ ነው ለዛ ኢንቨስትመንት ስለሆነ ዋጋችንን ኮምፒቲቲቭ መሆን ዝቅ በማድረግ ማለት I think ኢትዮጵያ ውስጥ ካሉት ብዙ ፕራይቬት ላቦች አሁንኛ ርካሽ ነን በዋጋ ደረጃ በአፎርዳቢሊቲ አንፃር ግን ፈርዘር ያንን መቀነስ ያለንን ከቨሬጅ ኢትዮጵያ ውስጥ ማስፋት አዲስ አበባ ብቻ አይደለም ከአዲስ አበባ ውጪ ያለነው ትልቁ ላብኛ ነን every ትልልቅ ከተሞች በሙሉ ኢትዮጵያ ውስጥ አለን ፕሬዘንስ አሁን እነሱን የመጀመሪያዎቹን በፊት ኮሌክሽን ሴንተሮች ናቸው ኮሌክት ያደረግን እዚህ ነው የምናመጣው lab by the way quality lab ስራ ካልክ so volume ከሌላ ያዋጣም it's too expensive so volume የሌለውን ውጪ ነው የምንልከው it's actually cheaper ውጪ መላኩ than እኛ ለመስራት አንድ ቴስት ሰራ 15 ቴስት ሰራ ወጪ literally proportional so አያዋጣም እዚህ መስራቱ አንድ ሁለት የምታገኝ ከሆነ so ውጪ የምንልከው ለዛ ነው so the last 4 or 5 years focus አድርገን የማርኬቲንጋችንን ከሐኪሞች ጋር ያለንን ዲስከሽን ሴሚናሮች ምኖች በማድረግ እነዚህ ብዙ ውጪ የምንልካቸውን ቴስቶች ሞር ቮሉማቸውን በማሳደግ ወደ ኢትዮጵያን ለማምጣት እየሰራን ያለ ነው next month ወደ 5 የሚሆኑ ቴስቶች ወደዚህ እንጀምራለን ከዛም ደግሞ ቅድም ያልኳችሁ ከአዲስ አበባ ውጪ ያሉት ኮሌክሽን ሴንተሮቻችን ሶስቱን በሚቀጥለው ሶስቱ ወደ ሳተላይት ላብ እናሳድጋቸዋለን so አንዱ ኔጌቲቭ ምንድነው እነዚህ ሪጅን ላይ ያሉት አስቸኳይ ቴስት ቢያስፈልጋቸው ሰርቪስ ማድረግ አንችልም ምክንያቱም አዲስ አበባ መጥቶ ተሰርቶ ነው የሚሄደው so usually from same day to next day turnaround time result ላይ either ባሮፕላን ይመጣል ዳሊት ከብቶ ተሰርቶ ጧት በሙሉ ኔትወርክ ናቸው ሳይቶቻችን so በዛ ይሄዳል ስለዚህ ያ ግን በአስቸኳይ የሚያስፈልጉትን ቴስቶች ማድረስ አንችልም so እነዚህ ናይ መጀመሪያን ሶስቱን ሳይቶች የሚቀጥለው እስከ ማርች ድረስ እንጀምራለን ማድረስ ጀምረናል አንድ ሁለቱን ቤቶቹን እንጀምራለን so ያ ነው ማስፋት ያለብን ሰርቪሳችንን easily reachable ማድረግ አለብን ለህዝቡ okay ጥሩ ሲ በዚህ ጉዞ ውስጥ በጣም ከባድ ወቅት የምትለው ናባል like ለምንድን ነው የገባሁበት ያስባለ ጊዜ ነበር ወይ መቼ ነውና ምን ነበር እውነት ለመናገር 20 አመት ውስጥ እንደዛ በያላቀም I see it as a challenge ብዙ ቻሌንጆች ያጋጥሙኛል but ማታ እየሄድኩኝ I think ጥሩ እንቅልፍ ይወስደኛል ምክንያቱም ስራዬን ስለማቀው ምናረጋውም ኮንትሪቢዩሽን ስለሚገባኝ ብዙ አያስጨንቀኝም of course የጀመርን ሰሞን ደሞዝ እንዴት ተከፍላለሁ ይሄ መጨነቅ አሁን ግን እግዚአብሔር ይመስገን አሁንስ ምንድነው የሚያስጨንቀው
ሞር ዶላር እንዴት አገኛለሁ ለሚቀጥለውን ፐርቼስ እንዴት አድርጌ እገዛለሁ ያ ነው እንጂ እግዚአብሔር ይመስገን አሁን ሁሉም ሰላም ነው ናይስ ያው ከስለ ዶላር ከከናን ጋር ዲል ማድረግ ይችላል በደስታ ከካሜራ በስተሽ እንደዛ ልል ነበር እኮ ነው ቀደምከኝ ግን አሁን 20 አመት ሆነ ከተመለስክ በተለይ ቀደም ከካሜራው በስተጀርባ እያወራን ነበርና አብዛኛው ኦዲየንሳችን ዲያስፖራዎች አሉ ዩኤስ ላይ ሌላም ዩሮፕ ኤዥያ ውስጥም ያሉና ብዙዎቹ ቆርጣው መምጣት ይፈልጋሉ ለክ እንዳንተ ቤታቸውን ንብረታቸውን ሽጣውና እነዛን ሰዎች ምንድነው የምትመክራቸው መጀመሪያ ጊዜያቸውን ወስደው ማጥናት አለባቸው መስራት የሚፈልጉትን ነገር ቢሮክራሲውን አንደርስታንድ ማድረግ መቻል አለባቸው እንዴት መወጣት እንደሚችሉ ያንን መገንዘብ አለባቸው በዚህ ጊዜ ውስጥ ከዛ ውጪ ትልቁ እንትንምለው ከውጪ የሚመጡ እኔንም ጨምሮ ኢትዮጵያ ውስጥ ስንመጣ ለኢትዮጵያ ሴቪየር አይነት ነገር አድርገን አስበን ነው የምንመጣው አይደለም we're just one small piece of it so ራሳችንን ዝቅ ማድረግ አለብን ያንን መቀበል መቻል አለብን ስንመጣ ሊኖረን የሚችለው ሮል ትንሽ ሊሆን ይችላል ግን ትልቅ ኢምፓክት so እንደዚህ አይነት አቲቲዩድ ይዘን በመጣበት ጊዜ I think አገር ውስጥ ካለው ህብረተሰብ ጋር የመግባባት ችሎታችን ከፍ ይላል መስማማት እንችላለን ሁሉን አወቅኩ ማለት ጥሩ አይደለም በዚህ ጊዜ ላይ I think ትንሽ ሰብዱድ የሆነ approach ይዘን መጣ I think will be successful የኛ ሀገር ህዝብ I think ብዙ አውቃለሁን ሰው በቀል አይቀበልም ቶሎና ግን መጀመሪያ የምንሰራው ማወቅ አለብን ያንን አንደርስታንድ ማድረግ አለብን ቀደም እንዳልከውም ወደዛ ተመልሶ የመሄድ እዛ ሄጄ ሰርቼ ቢያቀተኝ ጥዬ መለሳለሁ ያንን መቁረጥ አለብን ሁለት እግር ዘርግተህ እዚህና እዚህ አይሰራም ቀደም እንዳልከው እንትን ሰርታል ከባለቤቴ ጋራ ቤታችንን የሸጥንበት ምክንያት ዋናው ያ ነው ቤታችንን ከሸጥን እዛ ሄደን ወገባችንን አጥብቀን whatever it takes we'll make it ካለ ግን እጭ ብለን ጥላለን እንመለስ እንችላለን so መሆን የለበትም so ከመጣ ሙሉን ገብተህ መስራት አለበት እስከነ ፕሮብለሙ እስከነ ችግሩ ሁሉንም ታቀፈህ ይዘህ መሄድ መቻል አለበት ያንን ይዞ ከመጣ ማንም ሰክሲድ ያደርጋል looking back እንዴት ታያለህ አንተና are you happy በጣም okay በጣም I mean በብሩ ሳይሆን more so the impact I believe I've made Ethiopia with healthcare ላይ I will not trade it for anything no yeah I think እንዳልከው ኢምፓክቱ በጣም ትልቅ ነው ሁለተኛም ብሩም ጥሩ ነው አይደለ well በብሩ ያኛው በዶላር ነው እውነት ለመናገር እስከዛ አሁን ሶወጣ የሚከፈለኝን ዶላር እዚህ አይከፈለኝም አሁን ከ20 አመት በኋላ ግን still satisfaction ትልቅ ነው ስለዚህ ለምን መሰል አንዱ ዲቤት የሚያደርገው በየማስበው ውጪ ያው አንዳንድ ስፔሻል ኬዞች ሊኖሩ ይችላሉ ግን ኢቭን ያው ሰው ውጪ መሄድ የሚፈልገው ገንዘብ ሜክ ለማድረግ ነው ግን I think እዚህም በተለይ ሰው ጎበዝ ከሆነ ካለው የቢዝነስ ኦፖርቹኒቲ አንፃር ስታየው ኢምፓክትም ፈጠረ በክብር ኑረ and you can still I think make more money you can have a very comfortable life okay yes okay ምንም ጥርጥር የለውም you can have a comfortable life እንዳልከው ኢምፓክት ሰርተህ የሀገር ህዝብ ላይ ገብቷል ቀላል ነገር አይደለም ማኔጅመንት ስታይልህ ምን ይመስላል well ብዙ ዳይሬክተሮች እናንተን ዴይ ቱ ዴይ ቢዝነሳቸው ላይ አልገባም የምመረጠው ሰው ኬፓብል ሆነው መስራት ይችላሉ ሙሉት ልጆች ናቸው ብዙዎቹ አብረውኝ የነበሩ ናቸው ሜዲካል ዳይሬክተር ዶክተር መስፍን 20 አመት ሲጀመር አብሮኝ የነበረ ነው ከዛ በሙሉ አብሮኝ ያሉ ናቸው ብዙዎቹ ዳይሬክተሮቹ የቆዩት አልገባም ውስጣቸው
only problems ያጋጥማቸው ነው ካል የሚመጡት ጥሩነቱ ትንሽ ኤክስፖዠር ስላለኝ የዚህ ፊልድ ላይ አሰራሩ ላይ not only የቢዝነስ እንትን ብቻ ሳይሆን የቴክኒካል ኖሌጁን ስላለኝ ብዙ ጊዜ ለአንዳንድ ጊዜ ይሄ እንዴት እናደርገው ይመጣሉ ከዛ ውጪ እኔ ደግሞ I'm more of a workaholic ብዙ ቫኬሽንም ቢሄድ ጠዋት 11 ሰዓት ነቃና ውጪ አሜሪካ ነገር በተለይ 11 ሰዓት ነቅቼ እስከ 10 ሰዓት 4 ሰዓት በኢትዮጵያ አብሬ ከነሱ ጋር ነው የምሰራው then ከዛ በኋላ በቀን ነው የምጀምረው every day in the last 20 years I don't think አንድ ጊዜ ክሩዝ ላይ ሄጄ ኮኔክሽን አልነበረም for a week ያኔ ብቻ ነው completely እንትን ሆኜ የማውቀው እንጂ they run the lab they're good summer ብዙ ጊዜ አሜሪካ ነገር ሄጄ ነው ማሳልፈው so they manage everything by themselves ብዙ ጊዜ ሰዎች በተለይ ከላይ ባለ ፖዚሽን ላይ ከውጪ ነው የሚቀጥሩትና አንተም አንስታል ሪሰርቾቻችንም ላይ ብዙ ሰዎች እስከ ሃየር ፖዚሽን የመጡት ድርጅት ውስጥ ቤት ውስጥ ያደጉ ናቸውና እንዴት ነው ሰዎችን ሰው ቤት ውስጥ ሊያሳድጉ የሚችሉት ከላይ ያለው ሪክሩትመንት መቀነስ የሚችሉት በጣም ጥቅም አለው ብዬ አስባለሁ በተለይ ቤት ውስጥ ያለ ሰውን ማሳደግ መቻል በጣም of course አንዳንድ ሴክሽን አለኝ ፋይናንስ በጣም ተቸግሬያለሁ for the first time ከውጪ ለማምጣት ያሰብኩኝ ያለሁት ከተቸገርኩት አንዱ እንትን ከዛ ውጪ ግን almost ከእንዳልከው ከላብ ቴክኒሻን ጀምሮ ያደጉ ናቸው አንዳንድ ዳይሬክተሮች አሁን የሆኑት እንጂ I believe in rewarding people ከሰሩ and if they prove their capacity absolutely reward መደረግ አለባቸው ማደግ አለባቸው ያንን ሩም ከከፈትክ they will grow አንዳንድ ኤሪያ ላይ ግን I think በአገር ደረጃም ሊሚቴሽን አለብኝ እኔ በዲሬክተር ሌቭል ብዙ የቀያየርኩት ፋይናንስ ላይ ነው I don't know ለምንድነው ይመስልህ ችግር I have no idea ለምን I think more ትምህርታችን ላይ ይመስለኛል የፋይናንስ እዛ አካባቢ ላይ I think more accountant ነው ትምህርቱ I think more ወደ accounting አካባቢ ላይ ነው እንጂ የፋይናንስ ኦፊሰር ሆኖ broad knowledge ዞ የሚመጣ ሰው በጣም ሊሚትድ ነው day to day pitch 3 ላይ ነው specific pitch 3 ላይ ነው የሚማሩት ከዛ ውጪ ትምህርቱም በጣም ሊሚትድ ነው እኛ we have Oracle ERP በጣም ነው የተቸገርነው ገስተን ስናመጣ የዛሬ 6 አመት was completely a foreign thing ለብዙ 4-5 ዳይሬክተር ቀይሬያለሁ the last 5-6 years so I think ትልቅ ቻሌንጅ ነው ፋይናንስ ላይ የኛ ሲስተም ዶም ከመጀመሪያው እስከ መጨረሻው አውቶሜት አድርገናል so from ዳታው ሲገባ ጀምሮ all the way ነው ባንክ ሪኮንሲሊዬሽን ነው እሱን ነው ሞር አውቶሜት ያደረግነው ነው ግን በጣም very difficult so I don't know ለምን እንደሆነ I think እንዳልኩ probably background ከፋይናንስ እንትን ምንድነው የምትፈልገው ምን ኤክስፔክት ፋይናንስ ዳይሬክተር basically የማኔጅመንት ሪፖርትን አንደርስታንድ አድርጎ በጊዜ አውጥቶ ከኔ ጋር ቁጭ ብሎ ዲስከስ ማድረግ basically performanceን against budget compare አድርጎ ቁጭ ብሎ ዲስከስ ማድረግ ላይን አይተሞቹን በሙሉ ቁጭ ብሎ ማየት very difficult I don't know I'm wrong business owners ናቸው I don't know if I'm wrong probably ግን እንጂ በኔ በጣም የተቸገርኩት አንዱ እንት ነው ሰው ብዙን እዛ አካባቢ ላይ እንዳልከው አውቶሜት በማድረግ ራሴ በማውጣት ለማየት እየሞከርኩ ነው እንጂ very difficult እንትን ልክና ይገስ profitability በሰርቪስ አይነት በላብ ቴስት አይነት በሰራተኛ በእቃ ብቻ በብዙ መልኩ መስራልኝ ብትል I think ያንን ለማግኘት ያስቸግራል በጣም ብዙ I think እንደ ቢዝነስ ኦነርም ኮሜንት ተደርጎ የሚታየው
የገቢዎች ጉዳይ ከተገደለ በቃ that's one small aspect ብዙ ነገር አለ ከዛ ውጪ ላይ ልክ እና ብዙ ጊዜ የሚታየው በቃ ራሱ ፕሮሲጀሩ አሰራሩ አካይዱ በሙላ እንዴ I mean እሱም እንዳለ ሆኖ ቅድም እንደተባለው I think ብዙ ቢዝነስ ኦነሮች ያየውት በቃ ብሩ እንቅስቃሴው ከታወቀና ቼክ ባንክ ውስጥ ያለው ብር እስከጨመረ ድረስ እስከጨመረና ገቢዎች ጋር ያለው ነገር ደግሞ ነገር ሶርስ አውት እስከሆነልኝ ድረስ በቃ ያ ነው የፋይናንስ እና ብዙ ጊዜ አሁን አንዳንዴም የማያቸው ችግር እሱ ነው ፕሮዳክት የምትሸጠውን እንትን ማውጣት ይሄ ሞር የሚወጡ ነምበሮች በአቨሬጅ ነው ስፔሲፊክ አይደሉም አሁን ለምሳሌ የውሃ በተለያየ ዋጋ ገዝተህ ሊሆን ይችላል ይሄንን በ100 ብር ወይንም በ150 ብር ግን አቨሬጁ ነው የሚወሰደው ይሄ እቃ ሄዶ ኮንሱመር ጋር እስኪደርስ ትሬስ አይደረግም ሶ ይሄ ትሬስ ድሪቨን ሳይሆን አቨሬጅ አውት የሆነ ልክ ነው ሴፍ የሆነ እሱ ስለሆነ የሚመስለኝ እኔ በማየው ብዙ ቦታ የሚሰሩ ሰዎች እንደዛ ነው ያንን ገፍተህ ስትመጣ ደግሞ የሆነ እንትን ይመስላል ፐርሰናሊ ይመስላል ብዙ ጊዜ ያ አንዳንዴ ለኔ የሚገጥሙኝ ቻሌንጆች እንደዚህ አይነት ናቸው አንደርስታንድ ማድረግ የምፈልጋቸው ነገሮች አሉ በዚህ ኳርተር ከየትኛው ጋር የነበረን ክላይንት የቱ ነው ፕሮፊታብል ፕሮዳክታችን የቱ ጋር ነው ፋይናንሻል ችግሮች እየፈጠሩብን ያሉት እነዚህ ነገሮች አናሊቲካል ቲንኪንግ ስቲል ቢሃይንድ ነን ያስባለሁ ፋይናንስ ላይ የሚመስለኝ ግን አንድ ካምፓኒ ላይ ብቻ ነው ግን አሁን ብዙ ካምፓኒ አክሮስ ሌላም ቢዝነስ ኦነሮች ማወራቸው እንደዛ ነው የሁሉም ዲማንድ ያ ስለሆነ ሌላ የፋይናንስ ዳይሬክተር ሌላ ቦታ ሲመጣ ሁሌ እንዴ ይሄ ኮኔ እንትን አይደለም ሊል ይችላል እንዳልከው ሲምፕል ገቢ ወጪን ሬኮርድ አድርጎ ፖስት አድርጎ በቃ ያ ነው ፋይናንስ ብለን የምናየው እዚህ ሀገር ግን አሁን እንዳልከው ከዛ ውጪ በጣም ብዙ ስራ አለበት ፋይናንስ ፎርካስት የማድረግ ብዙ ነገር ነው ያ አሁን ሊትራሊ እኔ ነኝ የምሰራው እንትን ናዲሽን በዛው ኩርስ ላይ ሄደው ግን so የምታውቁት ሰው ካለ ነገር I think and የራስ ቢዝነስ ያለው ሰው አለ እሱ is good in numbers okay he advises ሰዎችን okay maybe we'll see ደስ ይለኛል በጣም እና አሁን ኬንያ አፕሮች አድርጊያቸው እንትን ሲቪዎችን እየላኩልኝ ነው okay that level ምክንያቱም ከዛ ካላመጣን I think እዚህ ሀገር አይቻልም ብዬ እንትን ነበር ግን የምታውቁት ካለ I'll be very happy sure ሌላኛው አንድ ያው ታለንት ላይ ያለ ነው አንተ ሰራተኛ ታማ ውጪ ስትሄድ I think ብዙ ብር ያስፈልጋት ነበር ከ1 ሚሊዮን ብር አካባቢ በላይ የሚሆን እና ለዛ በድርጅት I think በድርጅት ነው ከቨር ያደረከውና like ማድረግ ያለብህ ነገር አይደለም ግዴታ አይደለም so ትንሽ ብርም አይደለም የዲሲሽኑ እንዴት ነበር የሰው ህይወት እኮ በብር አትተካው በተለይ አብሮ ላደገ ሰው አብሮ ለሰራ ሰው በብር የምትተካው አይደለም ሰው that's an easy decision okay yes ሌላው እንዴት ነው ምትቀጥረው ስትቀጥር ምን ታያለ እንዴትስ ከመጡ በኋላ ደግሞ ኢቫሉዌት ታረጋለ እንዴትስ ፕሮሞት የሸኛቸው ሰዎች አሉ እንዴት ነው የሸኛው ለስለስ ያለ ብዙ የፋይናንስ ሰዎች አለሽ አይ የመቅጠር ብዙ አሁን ዳይሬክተሮች ናቸው ዳይሬክትሊ የሚቀጥሩት ለየሴክሽኖቻቸው ሰው ብዙም ኢንቮልቭ አላደረግም እዛ ላይ unless senior management ውስጥ ካልሆነ በስተቀር ያኔ ነው ኢንተርቪው ላይ የምገባው ለኔ ሪፖርት የሚያደርጉ ሰዎች ሲሆኑ then I get involved ለኔ ትልቁ የማየው በመቀጠርበት ጊዜ አንድ ሰራተኛ ኳሊፊኬሽኑ የፈለከውን ጽፈለት ማለት ይችላል ኢትዮጵያ ውስጥ very difficult to confirm ለማድረግ እንደውላለን እንሞካከራለን ግን ለኔ ትልቁ ነው
the last 10 years ስንት ቦታ ዞረዋል ነው so usually በ10 ዓመት ውስጥ ከሁለት በላይ ከሄዱ I don't even call them for interview so they're just salary hunting ላይ ናቸው ያሉት improve ለማድረግ እንጂ not career ብሎ ለመግባት አይደለም የሚመጡት ብዙ ሰዎች እዛ ላይ I don't waste time interviewing them ከዛ ውጪ ኢንተርቪው ላይ basically ቴክኒካል ነገር ከሆነ ቴክኒካል ካፓሲቲያቸውን ለመጠየቅ ሞክራለሁ ምን ያህል ኖሌጅ እንዳላቸው እዛ አካባቢ ላይ I'm thinking also a little bit old fashioned approach አለባበሳ ያለው ለስራ ብሎ ኢንተርቪው አድርገው በሚመጡበት ጊዜ ሱፍ ምናምን ይመቻል ወይስ not ሱፍ ማድረግ የለበትም ገና ኢንተርቪው ብታረገው ይወድቃል እኔ ወደሽ እንደዚህ የሚመጣ ምን ታውቃለህ ኦኬ ይሄ ኦኬዥናል ላይ ነው ግን እንደዚህ ሆኜ ብመጣ አሁን ወድቅ ያለው probably no so has to be ስለሚችል ነው I know I don't think ስራ የምትፈልግ አይመስልኝ so more at least ሸሚዝ እና ሱሪ እና ዲሰንት ጫማ ማድረግ አለባቸው ግን እኮ ሸሚዝ እና ሱሪ ያደርግ የስራ ሸሚዝ እሺ so but yeah no okay of course appearance የሰውን ችሎታ አይናገርም but I think የሰውን ካራክተር ግን ይነግራል በብዙ መንገድ ላይ so that's why okay ያው በዛ ያልፋል ከዛ ደግሞ ያው መቅጠር ምንድነው መገመት ነው ይባላል ያው የግምት አቅምህ ግን ያው ያሻሻል ያለ ብዙ ሰው ኢንተርቪው ካረክ በኋላ ካለፉ በኋላ ሲኖ ከቀጠልካቸው መስራት ከጀመሩ በኋላ በቃ ይሄ ነው ብለ ተሮይት ለማድረግ የሚያስቸግርህ ይሄ ደግሞ ጥሩ ነው ኢንቨስት ያደርኩበት ልሂድ የምትለው ምን ስታይ ነው well basically እንችላለን ብለው የመጡትን ስራ መስራት ካቃታቸው then of course yes definitely እኛም ፌል አድርገናል ኢንተርቪው ላይ ያንን ካች ካላደረገ ከዛ ውጪ እውነት ለመናገር ብዙ አጋጥሞኝ ያውቃል ከቀጠርነው ሰው አይችልም ብለን ያባረርነው ሰው የለም ዲሲፕሊን ሪአክሽን ነው ብዙ okay የቀን ከቀን ሩቲን ምን ይመስላል የኔ ጠዋት 12 ሰዓት ልጆቹ ትምህርት ቤት ካላቸው እዚህ አዲስ አበባ ሁለት ልጆች አሉኝ ውጪ 3 አሉኝ so እነዚህን ትምህርት ቤት ጠዋት ድሮፕ አደረግና usually 1 ሰዓት ተኩል ቢሮ ነኝ እስከ 11 ሰዓት ድረስ then ከዛ ወጥቼ ቤቴ ትንሽ ጥሩ በረንዳ ስላለኝ ከ11 ሰዓት ደግሞ እስከ 1 ሰዓት ቁጭ ይሰራለሁ ቤቴ በረንዳ ላይ so that's my day ቅዳሜ ከቤተሰቦቼ ጋር ነኝ ከልጆቼ ጋር ከባለቤቴ ጋር ብዙ እንትን የለም እሁድ የረፍት ቀን ነው ከቤት አልወጣም okay nice ስለዚህ ጠዋት ቢሮ ገብተህ እስከምትወጣ ያለው ምን ይመስላል ምንድነው በዚህ ጊዜ as a CEO ምን ነገሮችን ነው የምታየው ከአንድ ተኩል እስከ 3 is my quiet time ብዙ ስራ መስራት የምችለው የራሴን ያን ጊዜ ነው 3 ሰዓት ላይ ሞርኒንግ ሚቲንግ አለን ከዳይሬክተሮቹና ከጁኒየር ማኔጀሮቹ ጋር በሙሉ so daily activity reportaቸውን እንትናል then depending on the schedules the rest of the day goes on okay ብዙ ሚቲንግ ይበዛል ወይስ strategic planning እናንተም ከኔ ጋር ብዙ አላቸው ብዙ ዳይሬክተሮቹ we meet at least በሳምንት ውስጥ 3-4 ሚቲንግ ይኖረናል እንደገና ብትጀምረው ICLን what would you do different እውነት ለመናገር I don't think I will do anything different about it it's perfect I wouldn't say it's perfect of course challenges አሉት okay ምናልባት ፕሮጀክት አድርጌ የነበረውን ቮሊዩም አገኛለሁ የነበረውን ትንሽ you know I'll come down to earth a little bit agile ነገር ታረጋዋለህ ሊሆን more so ምክንያቱም we lost a lot of money ስንጀምር እንዳለ እና ፉወዝን እንደነጋት አይነት ፕሮጀክቶች HIV ፕሮግራሙ ባይመጣ ኖሮ would have been in trouble so ያንን ምንም ፎርስ ያላረኩት ማይተዋል here we go ቀድም ያልኩ ነው እዛ ቁጭ ብለን we think
ኢትዮጵያ ስንሄድ we become a savior ሁሉ ነገር ከፍተን ሁሉ ነገር እንደ snap of a finger happen ያደርጋል ብለን የምንጠብቀው so I learned my lesson that way so አሁንም ለዚህ ነው ሌሎችም ዲያስፖራዎች ምለው really expectationአቸውን lower አድርገው መምጣት አለባቸው በሚመጡበት ጊዜ anything can happen so ያንን ካደረጉ I think it will be good I think በጣም በተለይ ለሚጀምር ሰው ቢዝነስ ኖቱም ሌላ ቢዝነስ ለሚጀምር ሰው ኢምፖርታንት አድቫይስ ይመስለኛል በትልቅ ስኬል ታስብ ትችላለህ ትልቅ ቦታ ለመድረስ እቅድና ቪዥን ይኖርሃል ግን አጀማመሩ ግን በኒድ ቤዝድ መሆን አለበት አንድ ሰው ኮን የሚፈልገው አንድ ሰው ሁለት ሰው እንደዚህ ያለ እንጂ ሪሰንትሊ አንድ የጀመርነው ቢዝነስ አለና ስለዛ ቢዝነስ I think 3 አመት ወይም 2 አመት በትልቅ ደረጃ የሚያወሩ ሰዎች አሉ ላይክ እንትን አውትሶርሲንግ ላይ ነውና በቃ ፋክተሪ የአውትሶርሲንግ ፋክተሪ ነው የምናረጋው እዚህ ሰው ብቻ በጣም በቃ ሂውጅ ነው እና ላይክ ስቲል 2 አመት ያወሩ ነው ለዛ ሰዎች ሌላ ደግሞ የጀመረ ሰው አለ ስኪል ሞክረው አለ የሆነ ሰው አወራ ደንበኛ አለው ያን ደንበኛ ያስተናገደ ነው አሁን ከዛ ያወራ ይሄ ደንበኛ ቋለኛም ብሎ ሲያወራ ሌላ ደግሞ ኢምፕሬስድ ሆኖ ሊሰጠው ነው እንደዚህ ያለ ከዛ ከ2 አመት ከ3 አመት በኋላ ፕሮባብሊ እነዚህ የሚያስቡትን ሊያልፍ ይችላል እና I think approach ላይክ በቃ ሁሉም ነገር አለ ብሎ ኦቨር ኢንቨስት ከማድረግ ባለችው ፍላጎት በአንድ ሰው በሁለት ሰው ሪሶርስህንም ኢሞሽንህንም I think በዛ ያደገ ቢሄድ በጣም አሪፍ ሞዴል ነው ቢያስባለሁ absolutely you're absolutely right ካፓሲቲን ማወቅ መቻልም አለበት you know ዋና ሳትችል ውቅያኖስ ውስጥ ገብተህ ለዋኝ ከማለት የምትችልበት መዋኘት የምትችልበት ውስጥ ገብተህ ብትዋኝ absolutely you'd be successful ያ ነው በትልቅነቱ የመክፈት የመሞከሩ በእኛ wasn't bad ግን estimate አደራረጌ that እንዲህ አይነት ፋሲሊቲ ሲኖር ሐኪም ሁሉም ሊያዝ ይችላል የሚለው ነገር ነበር ግን በዛ ጊዜ አንዳንድ ፋክተሮችም ነበሩ literally ካውንት ያላልኩት በዛ ጊዜ ብዙ ኮሚሽን ይከፈል ነበር ለሐኪሞች እኔ refuse to pay commission እስከዛሬ ድረስ ማንከፍልም ማለት የሁሉ ደመኛ ያለ ኮሚሽን not a penny not to a single doctor መቅረት ይችላል ምክንያቱም that's bribing ሐኪሞቹን ለማይሆን ነገር we don't do that so እንደዛ አይነት ፋክተሮች I think አፌክት አድርገውናል ገብቷል እኛ ጋር የማይንዲ ለምንድነው እኛ ጋር የማይላከው እንዴት ኳሊቲ ያለው ነገር nothing so ያ ኢምፓክት አድርጎታል so ያንን የኔ ፕሮብለም ነው የኔ ሚስቴክ ነው ያንን ማጥናት ነበረብኝ ምን ያህል ኢምፓክት ሊያመጣ እንደሚችል አንደርስታንድ ማድረግ ነው okay ሌላው I think process driven መሆንም አንድ እንትን ነው ከእንትኑ ይልቅ ይሄንን ሳረግ እነዚህ ነገሮች ይመጣሉ ሳይሆን የተቻለን ታረጋለህ ከዛ ስቲል የቢዝነስ ፕሮሰስ ላይ ትኩረት ማድረጉ I think አስፈላጊ ይመስለኛል ስትጀምር በተለይ ብዙ ሰው ኦፖርቹኒቲውንና እንትኑን ብቻ አይቶ ኦኬ ይሄ ከዛ ፖርሽን ይሄ ወደኔ ይመጣል የሚል እንትን አለ you're right ግን ደግሞ አንዳንድ ጊዜ ሪስክም ወስደ ማድረግ ያለበት ነገር አለ አሁን እኛ ስንጀምር ቫይራል ሎድ HIV ቅድም ያልኩህን የሚሰራው አልነበረም መተር ስንከፍት ቀላል አልነበረም ኢንቨስትመንቱ ጀመር ምንም ነገር አልነበረም ቅድም ያልኩህን ንጋት ፕሮጀክት ግን አይመጣም ነበር ያንን ባንጀምር of course so it's always total what comes first ያንተ ኢንቨስትመንት ትልቅ አድርገህ available ማድረግ በዛኛው በኩል ያለውን ሞቲቬት ያደርገዋል ወይስ you're going to sit and wait until they are motivated ላንተ ለመጀመር then business ላይ አልፈም ይችላል እነሱም ላይ ጀምሩ ይችላሉ so ባላንስ ማድረግ አለብህ in both ways እንትን ሲል so ለዛ ነው እኛ አሁን ቅድም እንዳልኩት ብዙን ቴስቶች ለመጀመር እንፈልጋለን ግን ውድም ስለሚሆን ማንንም ምንም አይነት ቴስት ብትፈልግ today available ነው ግን እዚያን ሰራው ሙጭ ነው የሚልከው okay we're not going to make the same mistake ያንን ኢንቨስት አድርጎ እዚህ ለመስራት ቮሊዩሙ ከፍ ሲል ግን አመጣውናል then I will make it cheaper good የመጨረሻ አንድ ጥያቄ እንደገና እንጨርሳለን ስንት ነው እድሜ አሁን
57 እሺ ሶ በዚህ እድሜ ውስጥ የተማርከው የላይፍ ዊዝደም ጨምቀህ ወደ አንድ ብታመጣውና ያንን ብሮድካስት ብታረገው ያ ዊዝደም ምንድነው? ለልጆቼ ሁሉ ጊዜ የምላቸው መዋጥ ከምትችሉት በላይ አታኝኩ። Okay. So just be content with what you have. Look forward, be positive. አይናቸው አይተልቅ በብዙ ነገር ላይ that's then will not work. ብዙ ነገር greed will set in and you'll fail. So ብዙ የተማርኩት እሱ ላይ ነው። Okay. በጣም ሌላ ማንሳት ፈልገው ነገር አለ ፖድካስታችንን ከመጨረሳችን በፊት? በኔ በኩል ብዙ የለም ግን thank you for this opportunity. Really a very impressive thing. እየሰራችሁ ያላችሁት እንደ አይነት ፕላትፎርም መኖሩ ቀላል አይደለም። እኔም ከደወልክልኝ በኋላ ማዳመጥ ጀምሬያለሁ። Hopefully there will be more interesting people coming. ምክንያቱም we'll never stop learning. ያንዳንዳችን ይሄ ፕላትፎርም ነው ቅድም ገና እንዳልከኝ የለም ብዙ ቦታ አንድ ኦርጋናይዜሽን አለን የኢትዮጵያን ቢዝነስ ኔትወርክ የሚል ሲኦዎች ተሰብስበን የምንነጋገርበት ግን ብዙ ቻንስ የለንም ካንዱ ለመማር ብሪፍ ስለሆነ የምንገናኝበት እናንተን የሚለው ግን ይሄ ላይፍ ኤክስፒሪየንሳቸውን ሼር ሲያደርጉ መስማትና የመጡበትን ማየት ቀላል ነገር አይደለም so we learn a lot. Thank you በጣም ነው የምናመሰግነው ጥሪያችንን አክብረህ ስለመጣ ኤክስፒሪየንስን ሼር ስላደረግ thank you አመሰግናለሁ በጣም thank you so much ታምራት ብዙ እንዲሳካልህ አይሴል ተስፋፍቶ አይተን በሆነ ጊዜ ደግሞ መተህ እንደምናወራ ተስፋ አደርጋለሁ thank you በጣም እናንተም ይሄ አድጎ ወደ ትልቅ ሚዲያ ሃውስ አድጋችሁ እንደገና መጥቼ እስከምናወራ ድረስ thank you የዛሬው ፕሮግራማችን ይሄንን ይመስላል በጣም እናመሰግናለን መልካም ሳምንት አሜን ቆይ ለኢንስታግራም ታጋርጊ እንዳትሽ Buncho Coffee.